ገንዘብና ሀብት ልናገኝ እንደሆነ የሚያሳዩ 10 ህልሞች። በህልም ትርጓሜ ውስጥ የሀብትና የብልጽግና ምልክቶች የሚባሉ ብዙ አይነት አተረጓጎሞች አሏቸው። አንደኛ፣ ጥራት ያለውና ንጹህ ውሃ። በህልም ውስጥ ጥራት ያለው ንጹህና የሚፈስ ውሃ ማየት የብልጽግና ምልክት ነው። በተለይ በውሃ ውስጥ መዋኘት ወይም ውሃ ሲቀዱ ማየት የገንዘብ ፍሰት ወደ እርስዎ እንደሚመጣ ፍንጭ ይሰጣል። ሁለተኛ፣ እህል ወይም ምርት መሰብሰብ። ለምለም እርሻ ማየት ወይም እህል ሲታጨድ ወይም ፍራፍሬዎች ሲለቅሙ ማየት የድካም ውጤት የሚያገኙበት ጊዜ መቃረቡን ያሳያል። ይህ በስራው ወይም በንግዶ ትርፋማ እንደሚሆኑ ይጠቁማል። ሶስተኛ፣ ወተት መጠጣት ወይም ማየት። ወተት በብዙ ባህሎች ውስጥ የሲሳይና የበረከት ምልክት ነው። በህልሞ ወተት ሲጠጡ ወይም በብዛት ሲያዩ ይህ የሚያመለክተው የተረጋጋና የተትረፈረፈ የገንዘብ ምንጭ እንደሚያገኙ ነው። አራተኛ፣ ቁጥሮችን ማየት። አንዳንድ ጊዜ በህልም ውስጥ የተወሰኑ ቁጥሮችን ማየት በተለይ ከገንዘብ ጋር የተያያዙ ቁጥሮች ቀጥተኛ ትርጉም ሊኖራቸው ይችላል። ህልም ያልታሰበ ገቢ ወይም የሎተሪ ድል ሊያመለክት ይችላል ተብሎ ይታመናል። ንብ ወይም ማር። ንቦች የሥራ ወዳድነትና የውጤታማነት ምልክቶች ናቸው። በህልሞ ንቦች ሲሰሩ ማየት ወይም ጣፋጭ ማር መቅመስ የለፉበት ነገር ስኬታማ ሆኖ ትልቅ የገንዘብ ጥቅም እንደሚያስገኝሎት ያሳያል። ስድስተኛ፣ አረንጓዴ ተክሎችና አበባዎች። አረንጓዴ ቀለም የእድል ምልክት ነው። ለምለም የሆኑ ተክሎችን፣ የሚያብቡ አበቦችን ወይም አረንጓዴ መሬትን ማየት የኢኮኖሚ ሁኔታው እንደሚያብብና እንደሚያድግ ይጠቁማል። ሰባተኛ፣ ወርቅ ወይም ውድ ማዕድናት። ወርቅ ማግኘት ወይም የወርቅ ጌጣጌጦችን ማድረግ በህልም ዓለም ውስጥ ትልቅ ሀብት የማግኘት ምልክት ነው። ይህ ከውርስ፣ ከስጦታ ወይም ካልታሰበ የሥራ ዕድል የሚመጣ በረከትን ሊያሳይ ይችላል። ስምንተኛ፣ አሳ ማጥመድ። በህልም ውስጥ ብዙ አሳዎችን ማጥመድ ወይም ማየት ትልቅ የገንዘብ ትርፍ እንደሚያገኙ ይታመናል። አሳው በተለቀ መጠን የሚገኘው በረከትም ትልቅ ይሆናል ተብሎ ይተረጎማል። ዘጠነኛ፣ ከፍ ያለ ቦታ ላይ መውጣት። ተራራ ወይም ከፍ ያለ ደረጃ ላይ መውጣት በህይወቱ ውስጥ የደረጃ እድገት እንደሚያገኙ ያሳያል። ይህ እድገት ብዙውን ጊዜ ከደሞዝ ጭማሪ ወይም ከስራ ስኬት ጋር የተያያዘ የገንዘብ በረከትን ይዞ ይመጣል። አስረኛ፣ አዲስ ልብስ መልበስ። ያማረና ንጹህ አዲስ ልብስ መልበስ የህይወት ምዕራፍ መቀየሩን ያሳያል። ይህ በኢኮኖሚ ረገድ ካሉት ዝቅተኛ ሁኔታ ወደ ተሻለና ወደ ባለጸጋነት የሚደረግ ሽግግር ምልክት ተደርጎ ይወሰዳል። ለበለጠ የህልም ፍቺ ይህን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ያያችሁትን ህልም ኮሜንት ላይ ጻፉልኝ።